በቃ አትበሳጭ። ሰው አብዛኛው በሽታ ላይ የሚወድቀው ይላሉ ዑለማዎች በሁለት ምክንያት ነው። ላለፈው ነገር ሐዘንና የወደፊት ጭንቀት ነው። አሁን እንዲህ ለምን ሆነ በቃ ከሆነ በኋላ እንተሃል አምር በቃ ዱንያ ነበረ ዱንያ ሊወሰድ ይችላል። የሆነ ንብረት ነበር ያ ንብረት ሊጠፋ ይችላል። እንዴት ጠፋ ብለህ እንቅልፍ ብታጣ ምን ብትል በሽታ ነው የሚያስከትለው ማለት በቃ ያለፈው ነገር አግኝተዋል። ከከሌም አይደለም ከማን ነው በቃ ከአላህ የመጣ ነገር ነው። ያንን ትተህ አንተ ወደፊት መስራት ስላለበት ወደፊት ደግሞ ምን ይገጥመኛል ብለህ ደግሞ መጨነቅ ደግሞ አያስፈልግም ማለት ነው። ስለዚህ አላህ የጻፈው ነገር ስለማይቀር አንተ የዕለት ዕለትን ስራ መስራት አለብህ። ሁሌ እንግዲህ ቀዳና ቀደርና ስንፍናን መለየት አለብህ። ሰውየው ዝም ብሎ ሰነፍ ሆኖ ዱንያ የሰበብ አገር ነች። ሰውየው ሼኹ ዱዓ አድርጉልኝ አላህ ልጅ ብለዋል። አመት ሁሉ ዱዓ አድርገው መጨረሻ ላይ ተገናኙና ወለድክ ሲሉት አልወለድኩም ማለት ነው። ሰለሞን ሚስት አግብተሃል ሲሉት አላገባሁም ማለት ነው። ይሄ ነው ማለት ታዲያ ሁሉ አለፋኝ አሉት ይባላል። ሰበብ ሳይዝም ዝም ብሎ ስንፍና የለም ማለት ነው። ሰይድና ዑመር ሁለት ወጣቶች መስጂድ አግኝተው የሥራ ሰዓት ላይ ነው ማናችሁ እናንተ ሲሏቸው نحن متوكلون አሉ። ከዛ በድንጋይ ወረወሩ ነው ማለት አንተ ሙተዋኪሉን አሉ። የሰው ሸክም ናችሁ ሙተወኪሎች አይደላችሁ አሏቸው። ስለዚህ ሰውየው ይሰራል ይጥራል ይለፋል ዱዓ ያደርጋል። የማይወደው ነገር ከመጣ በቃ ቀደረ አላህ ብሎ እንደ አዲስ ይሰራል ማለት ነው። ያለዛ አሁን ዱንያ ስትሄድ ሰው ራሱም ያጠፋል። አላህም ቢያስመርጠው አንተ አሁን ለምሳሌ ከመሬትህና ከሁለት አይነት ስትባል የቱን ይሰጥ ነበር ሰውየው? ያንን ነው የሚሰጠው። ግን ሰው መሬት ተወሰደብኝ ብሎ ራሱን ለማጠፋ ዱንያ እኮ ቀላል ህይወት ነች ማለት ነው። ስለዚህ አንዳንዴ ያሉ እንደው በغصب ከተወሰደ ጀነት ላይ ታገኛለህ። ይገኛል አይገኝም? በቃ ስለዚህ እንደው አንዳንዴ ኸይር አልሰራም ብሎ ወደ ኋላ ስትል በግድ ጀነት የሚያስገባቸው ሰዎች አሉ። ትነጠቅና አኺራ ይተላለፍልሃል ማለት ነው። ስለዚህ በዛ አንተ ብትታመም እንቅልፍ ብታጣ ምን ብትል ተጎጂ ነው የምትሆነው። ስለዚህ ነብዩ ምን አሉ ሰለላሁ ዐለይሂ ወሰለም የሳተህ ነገር እንደማያገኝህ ያገኘህን አደጋ ደግሞ እንደማያጣህ እርግጠኛ ሁን አሉ ሰለላሁ ዐለይሂ ወሰለም። ለዛ መጨረሻ ያሉት خلاص አሉ ወዓለም እወቅ ሁል ጊዜ አነ النصر مع الصبر አሉ የአላህ እርዳታ የሚመጣው ከትዕግስት በኋላ ነው አሉ። በቃ وبالصبر تبلغ ما تريد አሉ። ሰብር ካለ ያሰብከው ቦታ መድረስ አይቀር ወላኪን ሰብር ይፈልጋል ማለት። አሁን ጾም እኮ ሰብር ነው አይደል እንዴ? ጠዋት ጀምረህ እስከ ማታ ጠብቀህ ከዛ መግሪብ ታፈጥራለህ خلاص للصائم فرحتان ሁሉ ነገር ምን ይፈልጋል? የአላህ እርዳታን ከፈለግ ከትዕግስት ጋር ነው የምታገኘው። كذلك وان الفرج مع الكرب ከጭንቀት በኋላ ነው ፈረጃ የሚመጣው። ስለዚህ ጭንቀት አይቀርም ማለት ነው። አላህ ጭንቁን ያንሳል። ወላኪን ያ ጭንቀት አላህ አንተን የመጣት ያለ መውደድ የምን ምልክት አይደለም። አላህ ከጀርባው የሆነ ፈረጃ አላህ የሚያስከትለው ነገር አለ። ስለዚህ በአላህ ላይ ተስፋ ማድረግ አለብህ አሉ። وان مع العسر يسرا በጣም ነገሮች ከጠበቡ በኋላ ደግሞ መግራራቱ አይቀርም አሉ ነብያችን አለይሂ ሰላቱ ሰላም። እንግዲህ በዚህ ነገር ነብዩ ሰለላሁ ዐለይሂ ወሰለም ለሰይድና ኢብኑ አባስ ይመክሯቸው ወላኪን ምክሩ ለሁላችንም ነው ማለት ነው። ሁላችንም ይሄ ሐዲስ ስንቃችን ሊሆን ይገባል። ከረመዳን በኋላም በቃ አንድ የምንጠብቃት ነገር ምንድነች? የአላህን ትእዛዝ መጠበቅ አለብን። አምስት ወቅት ሰላታችን ላይ ቀጥ አለብን። በእያንዳንዱ በምንችለው አቅም አላህ ያለመቅረብ በአላህ ትእዛዝ አላህ Subhanahu Wa Ta'ala እኛን ይረዳናል ማለት ነው። ለዚህ ይላሉ ዑለማ መሻይኽ ዳዕዋ ምን አሉ? ኢልም ማለት አሉ ليس علم القلم አሉ علم اليقين አሉ እርግጠኛ ሁን ማለት ነው እንጂ በጆሮ ሰምተህ ገና ስትወጣ የምትረሳው ነገር እንዳይኖር እርግጠኛ መሆን አለብህ። በዚህ ልጅ ገና ለ11 ለ12 ዓመት ልጅ ነብያችን በእንደዚህ በየቂን በኢማን ኮትኩተው አሳደጓቸው። ፈካነ ማካን እንግዲህ እስከመጨረሻቸው ሰይድና ኢብኑ አባስ ያንን የነብዩ ምክር ይዘው ሄዱ። ስለዚህ እኛ የእሳቸው ምክር ይዘን በቀልባችን ላይ ይዘን ከዚህም ከረመዳንም በኋላ ዱዓም እያደረግን ኢንሻአላህ በአላህ ትእዛዝ ላይ ቀጥ ለማለት ከከለከለን ነገር ለመራቅ ዝግጁ ነን ሁላችንም ኢንሻአላህ። ስለዚህ ምን ትላላችሁ እንግዲህ ዑለማ ዳዕዋ ይሄ ሐዲስ አለው ሐያት ላይ የሚመጣው ሁሉ ጊዜ የምንሰማው ነገር ቀልባ ህይወታችን ላይ የሚመጣው ጥረት ስናደርግለት ነው። ሰውየው አሁን ነፍሱን ይወዳል፣ ገንዘቡን ይወዳል፣ ጊዜውን ይወዳል። የሚወደውን ነገር ውድ ነገር ለማግኘት ያንን መስጠት አለበት። ስለዚህ ኢንሻአላህ ከረመዳን በኋላም ንያ አድርገን ፊሰቢላህ ወተን ዳዕዋ ወተን ራሳችን ላይ ለፍተን ሐታ ዲን ህይወታችን ላይ እንዲመጣ ማለት ነው። ለምን እኛ
ዲን ይላሉ ዑለማዎች ሶስት ነገር ነው አሉ። ሼህ መሐመድ ዩሱፍ የሚባሉ ትልቅ ዓሊም አሉ። ለእያንዳንዱ ነገር ስም አለው፣ ሱራ አለው፣ ሐቂቃ አለው ይላል። ለምሳሌ እዚህ ጋር የፎቅ ስም ብናወራ ስሙ ነው አይደል? ስለዚህ ምንም ይመጣ ነገር የለም። እዚህ ጋር ትልቅ የ10 ፎቅ አሁን 10 የሆነ ህንፃ የሆነ ዲዛይን እዚህ ጋር ቢሰቀል ከሱ የምንጠቀመው ነገር አለ? ምንም የለም። አንድ ክፍል ላይ ማትገባም፣ በሻወሩ ማትታጠም፣ በማድ ቤቱ ማትሰራ። ይሄ ሱራ ይባላል። አሁን እኛ መሐመድ፣ አህመድ፣ ከድር፣ ሁሴን ይሄ ሙስሊም ስማችን ነው። ይሄ ደግሞ ጀለቢያችን ምናችን ደግሞ ጎንበስ ቀናው ይሄ ሱራው ነው። ሐቂቃው መች ነው አሉ? እውነተኛ ልክ ሰውየውን እውነተኛ ህንፃ ሲሰራ ከዛ እንደሚጠቀሙ ሁሉ ከእስልምና ሰው መች ነው የሚጠበቀው? እውነተኛ ሙስሊም ሲሆን ልቡ ላይ ጠንካራ ኢማን ሲኖር ከሰውነቱ የሚወጣው ስራ አላህ የሚወደውን ሲሰራ በሰውነቱ አላህ የሚጠላውን ነገር ማስራት ሲያቆም የዛኔ እውነተኛ ሙስሊም ነው። ከዚህ በእስልምና የተነገሩት ነገሮች ሁሉ መጠቀም ይችላል። ስለዚህ እኛም አሉ አሁን አልহামዱሊላህ ስሙ አለን፣ ያው ሱራችን አለ። እውነተኛው ሐቂቃው እንዲመጣ እኛም ደግሞ ኢንሻአላህ ኢማናችን ላይ መልፋት ጊዜያችንን ሰተን በአላህ መንገድ ወተን ፊሰቢላህ እየወጣን ሐለቀተ ተዓሊም እየተቀመጥን ከዑለሞች መጃሊስ ሰዓሊ እየተቀመጥን ራሳችን ላይ የምንሰማው ሐዲሶች በህይወታችን እስክንተገብራቸው ድረስ ህይወታችን ላይ ትግል እያደረግን በዚህ ላይ መልፋት ይኖርብናል። ለዚህ ዝግጁ ነን ኢንሻአላህ።